ማያት ማመን ነው። ዛሬ በአንድ ሳምንት ውስጥ ከአንድ ሺህ ሰብስክራይብ በላይ የሚታገኝበት መንገድ እነግራቸዋለሁ። እኔ ትንሽ ጊዜ ነው የጀመርኩት፣ አንድ ወር ሆኖሃል። አሁን በአንድ ወር ውስጥ እስከ 3500 ሰብስክራይብ ያይል ደርሻለሁ። ይህም ይጨምር ነበረና ግን እኔ በመሃል ላይ ስላቋረጥኩ ነው ያልጨመረው። እንዴት አይነት መንገድ እንደሚታገኙት ባጭሩ እነግራችኋለሁ። አዳምጡት፣ እስከ መጨረሻ እንድታዳምጡ ይጋብዛችኋለሁ። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ እና ቤተሰቦች እና ቪዲዮን እንዴት መስራት ትችላላችሁ? ቪዲዮን የምትሰሩት ረጅም ቪዲዮ ሳይሆን አጭር ቪዲዮ ሰርታችሁ እና አጭር ጊዜ ሰብስክራይብን ማግኘት ትችላላችሁ። አጭር ጊዜ ሰብስክራይብን ካገኛችሁ ቀጣይ ምን ማድረግ አለባችሁ? ጥሩ የሆነ ብሎ ሰርታችሁ ሰዓትን ለማግኘት እና ላይቭም ሆነ ጊዜ ካገኛችሁ ላይቭም ገብታችሁ ሰዓትን ማግኘት ትችላላችሁ። መጀመሪያ ሰብስክራይብን የምታገኙት መንገድ እናመቻቻለን። መንገዱን የምትፈልጉት እና እስከ መጨረሻ ካዳመጣችሁ እና ትጠቀማላችሁ። እኔ የተጠቀምኩት መንገድ ነው የሚያሳየው እና ገብታችሁ ማየት ትችላላችሁ። እስከ 4000 ሊሞላ ነው አሁን እና የጀመርኩት እኮ ቅርብ ጊዜ ነው። አንድ ወር እንደሞላም አላስታወስኩም እና አንድ ወር እየሞላ ይመስላል። አንድ ወር ነው እና ብዙም ከስራ ጋራ አይመችም። ብዙ ጊዜ ሊጠቀም ቢፈልግም ከስራ ጋራ ሆኜ ቢዚ ሆኜ እና ጊዜም አላገኝም እና በዛም አጋጣሚ ላይ እና ለእናንተ ሊያስተዋውቅ ብዬ ነው የመጣሁት። እና እናንተ ይሄንን አማራጭ ተጠቅማችሁ ወዲያውኑ ቲክቶክ፣ ዩቲዩብ ተከፋዮች እንድትሆኑ ነው። እና ዩቲዩብ የሚፈልገው 1000 ሰብስክራይብ ነው። 1000 ሰብስክራይብ እና በ3000 ብር እየገዛችሁ እና ብዙ ነገር እያደረጋችሁ ያላችሁት እና እህቶቼ እና ወንድሞቼ ለእናንተ አንድ ምስጢር ልነግራችሁ እና 1000 ሰብስክራይብ መግዛት ይቅርና አንድ ሳምንት ውስጥ ማግኘት እንዴት እንደምትችሉ ከ1000 ሰብስክራይብ በላይም ማግኘት ትችላላችሁ። እሱም መንገድ እኔ እነግራችኋለሁ። ይህንን መንገድ ተከትላችሁ ተጠቀሙ። መልካም እና ይህንን እድል ሞክሩ እንዳያመልጣችሁ። ለሌሎችም ሼር ማድረግ እንዳትረሱ። ለሌሎችም ሼር አድርጉት እና ይህንን እድል ሞክሩ። እና መጀመሪያ ላይ ቪዲዮን ረጅም ቪዲዮ ሳይሆን ረጅም ቪዲዮ መጫን ሳይሆን አጭር ለሰብስክራይብ የሚያደርገው አጭር ቪዲዮ ሾርት የሆነ ቪዲዮ እና 10 ሰከንድ 15 ሰከንድ እና 20 ሰከንድ እና 40 ሰከንድ ከዚህ አንድ ደቂቃ የማይበልጥ ቢሆን ይመረጣልና ወዲያውኑ ሰው ይደርሳል። ጥሩ ከሆነ ላይክ አድርጎ ሰብስክራይብ አድርጎ ይሄዳል ማለት ነው። ግን በዚህ መንገድ ካሄዳችሁ ወዲያውኑ ሰብስክራይቡን ከ1000 ሰው 10000 በላይ ሊታገኙ ትችላላችሁ። ጥሩ አጭር የሆነ ቪዲዮ ከሰራችሁ ማለት ነው። ጥሩ አጭር የሆነ ቪዲዮ ከሰራችሁ ማለት ነው። ሰብስክራይቡን ወጥቶኑ ማሳደግ ትችላላችሁ። ቀጣይ በቪዲዮን ፖስት እያደረጋችሁ መጠቀም ያለበት ነገሮች አሉ። እሱን በአግባቡ መጠቀም አለበት። እሱን በአግባቡ ካልተጠቀማችሁ እና ይህንን በአግባቡ ካልተጠቀማችሁ እና ቪዲዮ ለሌሎቹ አይደርስም ማለት ነው። እና ይህንን የምትጠቀሙት ምንድነው? እና መሰላል ምልክትን ትነካላችሁ። ከዛ በኋላ የሚያመጣ እና እንትን አለ ብዙ ሰዎች ያየውን ያመጣል፣ የፖስታውንም ያመጣል፣ ብዙ ቻናሎችን ያመጣል። እናንተ የፖስት አደረጋችሁት ቪዲዮ የሚመለከተው አክትን ታደርጋላችሁ። ከዛ በኋላ በዚህ መንገድ እና በጭሩ እና ፖስት አደርጋላችሁ ማግኘት ትችላላችሁ። ቪዲዮ የሚያስፈልገው መጀመሪያ ቪዲዮ እናንተ የቀረጻችሁ ቪዲዮ የሚያስፈልገው ለምንድነው የሚባለውን መጀመሪያ ማሰብ ያስፈልጋል። እናንተ ፖስት ያደረጋችሁ ቪዲዮ እና መዝሙር ሳይሆን ሙዚቃ ሆነ መዝሙር ከሆነ በመዝሙር አልበሞች ላይ ሼር እንዲደረግ እና ይሄን ሃሽታጉም በመጠቀም እና ጽሁፉን ትሞላላችሁ። ወርዱን ማለት ነው። ወርዱን ከሞላችሁ በኋላ አማራጭ ያመጣል። አማራጩን ያመጣው 1000፣ 1 ሚሊዮን፣ 1 ቢሊዮን እና 11 ሚሊዮን ያመጣል። ብዙ ሰዎች ፖስት ያደርጋሉ። እነሱ ከፍ ያለውን መርጣችሁ እናንተ ይሄንን ቢያንስ 4 ሃሽታጉን ተጠቅማችሁ
አራት ሶስቴ ሃሽታጉን ተጠቅማችሁ በዚህ መንገድ እና ፖስት ታደርጋላችሁ። ከዛ በኋላ ቪዲዮ ወደ ሌላ ሰው ብዙ ሰው በአንድ ቪዲዮ እስከ 300 500 ልታገኙ ትችላላችሁ። ቪዲዮ ጥሩ ከሆነ ማለት ነው። ቪዲዮ ጥሩ ከሆነ አንድ ቪዲዮ አጭር ቪዲዮ ማለት ነው። እኔ የተጠቀምኩት 15 ሰከንድ ቪዲዮ አለ። 15 ሰከንድ ቪዲዮ እና እኔ ራሴ ሰርቼ ሳይሆን ሌላም ፎቶ ፖስት አድርጌ ሌላ ሳውንድ ነው መጀመሪያ ሳውንድ እና ሰዎች ፖስት አድርገው ሳውንድን ተጠቅማችሁ ፎቶን ቀይራችሁ ሳውንድን ተጠቅማችሁ እና ሰብስክራይብ ማግኘት ትችላላችሁ ማለት ነው። እና ሳውንድን ተጠቅማችሁ ሰብስክራይብ ማግኘት ትችላላችሁ። መጀመሪያ ምን ታደርጋላችሁ? እና ይሄ ቪዲዮ ብዙ ሰዎች አይተዋል የሚባለውን እናንተ ታያላችሁ። እናንተ ጋር ከደረሰ ሾርት ቪዲዮ ከደረሰ አጭር የሆነ ቪዲዮ ከደረሰ ይህንን ቪዲዮ ብዙ ሰዎች አይተዋል ወይስ አላየም፣ ብዙ ሰዎች ላይክ አድርጓል ወይስ አላደረገም ብላችሁ ሲታዩ እና ያመጣል። ይህንን ብዙ ሰዎች ካያው ይህንን ቪዲዮ ፎርም አድርጋችሁ ሳውንድን እሱን ተጠቅማችሁ እናንተ ፖስት ታደርጋላችሁ። ይሄ ለምን ይጠቅማል? ይሄ ለሰብስክራይብ ይጠቅማል ማለት ነው። ለሰብስክራይብ የሚጠቅመውን ይሄን ካየነው ቀጣይ ላይ እና ለሰዓት የሚጠቅመውን እናያለን። እና በጽሁፍም ያለመጣሁት ቢዚ ስለሆንኩ ነው። እና በጽሁፍም ሆነ እና በተለያዩ ነገር እመጣችኋለሁ። አበረታቱ፣ ሼር አድርጉት፣ ላይክ አድርጉት፣ ኮሜንት ላይ እና የሚያስፈልገው ጥያቄን ካላችሁ እና መጠየቅ ትችላላችሁ። እና የሚያስፈልገው ኮሜንት ላይ እና ምክርም ቢሆን እና ስራም ቢሆን ሁሉንም ነገር ማስቀመጥ እፈልጋችኋለሁ። እና ሻሎም፣ መልካም ጊዜ ይሁንላችሁ። ነገ ላይ ሌላ ቦታ ሌላ ደረጃ ደርሰን እንታያለን። መልካም ጊዜ ይሁንላችሁ። ይህንን ተጠቀሙ። ይህንን እድል እንዳያመልጣችሁ። እወዳችኋለሁ። ሻሎም